አከራካሪ ቦታዎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ ተወስኗል። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች መካከል ይገባኛል ጥያቄ የሚነሳባቸው 5 የምርጫ ክልሎች ላይ ውሳኔ ማሳለፉን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉ ክልሎችና ምርጫ ጣቢያዎችን ይፋ ማድረጉ ይታወቃል። ይህንኑ መረጃ ተከትሎ የፌዴሬሽን ምክር ቤት ጻፈልኝ ባለው ደብዳቤ መሰረትም አከራካሪ ሆነው የቆዩት የሁመራ፣ አዲረመጽ፣ ኮረም አፍላ፣ ጠለምትና ራያ አላማጣ የሚገኙ የምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ቦርዱ ገልጿል። በእነዚህ ቦታዎች የተነሳው የይገባኛል ውዝግብ በሕገ መንግስታዊ ውሳኔ ሊፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑም ታውቋል። የኢትዮጵያ ምርጫ ቦርድ በበኩሉ ይህንን የፌዴሬሽን ምክር ቤቱን ውሳኔ ተፈጻሚ ለማድረግ ዝግጅት እያደረገ መሆኑን በዚሁ ደብዳቤ በይፋ ማሳውቋል። በሌላ በኩል የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ሲል ጊዜ አስተዳደሩ ገልጿል። የትግራይ ጊዜ አስተዳደር የፕሬዝደንት ጽህፈት ቤት የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤትን ጠቅሶ ላወጣው መግለጫም አስቸኳይ የተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድ የሚካሄደው ምርጫ ለብቻቸው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔን በማክበር አከራካሪ ተብለው በተቀመጡ ምርጫ ክልሎችም ሕግና ስርዓት ጠብቆ እንደሚያካሂድ ይፋ ባደረገው ደብዳቤም አስታውቋል። የትግራይ ጊዜ አስተዳደር በሰጠው የተቃውሞ ምላሽ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብሏል። ምክር ቤቱ ውሳኔው የሚያስከትለውን አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲልም አስጠንቅቋል። አካሂዱ የኢፌዴሪ ሕገ መንግስትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ ሲልም ተቃውሟል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳ ቦርዱ የዚህኛው ደብዳቤና የደብዳቤው መነሻ አደረግኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ብለዋል። የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤና የአሁኑ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች፣ ሊቃነ መናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉም ነው የተባለው። ይህንኑ ጉዳይ ተከትሎ የፌዴሬሽን ምክር ቤት ደብዳቤና እሱን ተከትሎ የመጣው የምርጫ ቦርድ ውሳኔ በአስቸኳይ ካልተቀለበሰ በሀገራዊ ምርጫው ላይ እንደማይሳተፍ ስምረት ፓርቲ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደረሰኝ ያለውን ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሕገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጥጥ በደፈናው ሕገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ ተቃውሟል። ፓርቲው በኢፌዴሪ ሕገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡት ስልጣንና ተግባራት የሕገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘልም ብሏል። ምክር ቤቱ የምርጫ ክልሎች የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ሕገ መንግስታዊ ውክልና የለውም ሲልም አክሏል። ይህ ውሳኔ ምክር ቤቱ ራሱን ከሕግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያልን ብሏል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በሕገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ሕጋዊ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ እንደሆነም አብራርቷል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም እንደሆነ ስምረት ፓርቲ ገልጿል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የስራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያቂ እንዳደረገውም አመላክቷል። ፓርቲው ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እሱን ተከትሎ የመጣው የምርጫ ቦርድ ድርጊት
ግልጽ የስልጣን አላግባብ መጠቀም ማረጋገጫና በሕግ ፊት እውቅናው የማይጸና ነው ብሏል። ይህን ሕገወጥ ድርጊት በጽኑ እንደሚኮንንም አክሏል። የፌዴሬሽን ምክር ቤት የጀመረውን ሕግ አልባ ዳንኪራ በአስቸኳይ እንዲያቆምና ለሕገ መንግስቱ የበላይነት እንዲገዛም አሳስቧል። በዚህ ሕግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ እገነዘባለሁ ያለው ስምረት ፓርቲ የማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ሕገወጥ ድርጊቶች ላይ የማይሳተፍ መሆኑን ለመላው የትግራይ ሕዝብ አሳውቋል። የሕዝብ ሉዓላዊነትና ሕገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ሕጋዊና ፖለቲካዊ ትግል ለማድረግ የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለንም ብለዋል። በተጨማሪም ይህንኑ ውዝግብ ተከትሎ ሚኒስትሩ የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔው የፕሪቶሪያ ስምምነትን ያከበረ ነው ብለዋል። የአቶ ጌታቸው ረዳን ፓርቲም ከፕሪቶሪያ ስምምነት ያፈነገጠ በሚልም ወርፈዋል። የፌዴሬሽን ምክር ቤት ደብዳቤን ተከትሎ ምርጫ ቦርድ ያሳለፈውን ውሳኔ ከፍተኛ ውዝግብም አስነስቷል። የተለያዩ የትግራይ ፓርቲ አመራሮች እንዲሁም ጊዜ አስተዳደሩ ውሳኔው አደገኛ እንደሆነ አሳስበው ካልተቀለበሰ መዘዝ አለው ብለዋል። የቦርዱን ውሳኔ ከተቃወሙት አንዱ አቶ ጌታቸው ረዳ የስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውን አቋም በማያያዝም በማህበራዊ ትስስር ገጻቸው ላይ ሀሳባቸውን ገልጸዋል። ይህንን ተከትሎ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የአቶ ጌታቸውን መልእክት በማያያዝም ተቃውመዋቸዋል። የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያውን ስምምነት ያከበረ ነው ሲሉ ገልጸዋል። ከፕሪቶሪያው ስምምነት ያፈነገጡ ህጋዊ ፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲሉም ገልጸዋል። በዚሁ መልእክታቸው የአቶ ጌታቸውን ፓርቲ ከፕሪቶሪያው ስምምነት ያፈነገጡ ሲሉም ገልጸዋቸዋል።